አሁን ላይ አታላይና ተታላይ ምድሪቷን አጥለቅልቀዋል። አታላይም ይመጣለታል፣ ተታላይም ይመጣለታል። ማንም በሄደበት ሁሉ እግሩን ካልጠበቀ ይመጣለታል። ብርሃንን ሸሽቶ ጨለማን ከወደደ ሊመጣ እንዳለ ቃሉ ይናገራል። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አታልላችሁ ይላል የእግዚአብሔር ቃል በኤፌሶን 5:6 ላይ። አንተ ሰው እግዚአብሔርን መፍራት ከሌለበት ኑሮ ውጣ። የሕይወት ቀን ዛሬ ነውና፣ የሰላም ቀን ዛሬ ነውና፣ የደስታም ቀን ዛሬ ነውና። በውሸት ተታለ በአመፅ ተሞኝተ ሕይወትን አትጣ። ከእግዚአብሔር መንግሥት እግርህን አታውጣ። የተባረከ ነው በእግዚአብሔር ምክር የሚሄድ ከክፉ ምክር የሚሸሽ። ኑ ለሕይወት እንጓዝ፣ ለሰላም እንጓዝ፣ ለደስታ እንጓዝ። ኢየሱስ ይመጣል።